ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በሜጫ ታሪክ ተሰርቷል። ሜጫ ብረቱ፣ ሜጫ አለቱ ጀብደኝነቱን አስመስክሯል። ገብተው የማይወጡበት የአናብስቱ ምድር ከምሽግ ወጥቶ ወደ ፋኖ ቀጠና የተንቀሳቀሰ የጠላት ኃይል ከፍተኛ ምት አስተናግዶ ተመልሷል። የአፋብኃኝ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር አካል የሆነችው ሻምበል መማር ጌትነት 2ኛ ሻለቃ ጠላትን እንደ ንጉስ ስትወቅጠው ውላለች። መነሻውን ጎቻ መቶ ካፕ ጎቻ አድርጎ በአማሪትም ጎድሃ ቆርጦና በታች ከባህር ዳር መኮድ በዳህና ማርያም አቋርጦ ወደ አቸፈር ለመሄድ አስቦ እንቅስቃሴ ጀምሮ የነበረው የፋሽስቱ አብይ አህመድ አራዊት ሰራዊት ከፍተኛ ምት አስተናግዶ ተመልሰዋል። ከጠዋቱ 4 ሰዓት አንስቶ በነበረው እልህ አስጨራሽ ትንቅንቅ የሻለቃው ሻምበሎች ተናበው በወሰዱት ጥቃት በጠላት ላይ ከፍተኛ ምት አድርሰዋል። በተደረገው እልህ አስጨራሽ ውጊያ ጠላት ሙትና ቁስለኛ ሆኗል። በዚህ ምክንያት በዚህ ቀጠና አቋርጦ ወደ አቸፈር ለወረራ ለመሻገር አስቦ የነበረው ወራሪ ቡድን በደረሰበት ከፍተኛ ምት ጉዞውን አቋርጦ ወደ ኋላ ለመመለስ ተገዷል። ከፍተኛ ምት አስተናግዶ ወደ ኋላ እየተመለሰ የነበረው ጸረ አማራ ፋሽስታዊ ቡድንም የገበሬ የቁም ከብቶችን እየገደለ ሀብት ንብረት እየዘረፈ ሰብል እያወደመ የአርሶ አደር ቤትና ንብረት በከባድ መሳሪያ እየደበደበ ወደ ኋላ ቁስለኛውን ቅራቅንቦን እያንጠባጠበ ተመልሷል። የሻምበል መማር ጌትነት ሻለቃ ተርቦችም በኮማንዶ ላመነው ሰጤ እየተመሩ ጠላትን እየተከታተሉ ያሯሯጡ ነድፈውታል። የፋኖን ምት መቋቋም ያቃተው ጠላት ጉዞውን ሰርዞ ወደ ምራይ ከተማ ወዳለው የኮንክሪት ምሽግ ተመልሶ ለመግባት ተገዷል። ላንጨርስ የጀመርነው ትግል የለም። የፋሽስቱን የአብይን አህመድን ወንበር ጠባቂ ሰራዊት የምርኮኛው ብርሃኑ ጁላ አሽከሮች ገና እንደ ቅጠል እናረግፈዋቸዋለን ሲልም ህዝብ ግንኙነቱ አስታውቋል። ሌላው በወለጋ ቢዛሞ ንጹሃንን ለመጨፍጨፍ በታንክ ሽፋን ታግዘው ሲንቀሳቀስ በነበረ የጠላት ኃይል ላይ በተፈጸመ ሽምቅ ጥቃት በርካታ ወታደሮች ተደመሰሱ። በወለጋ ቢዛሞ ከሆረ ጉሩ ወለጋ ቶሉጋና ከተማ ወደ ምስራቅ ወለጋ ሀሮ አካባቢ በሚገኙ ንጹሃኖች ላይ ጥቃት ለመፈጸም በእንቅስቃሴ ላይ በነበረ የጠላት ብልጽግና መከላከያ ሰራዊት ላይ የአይሻ ሰይድ እዝ አርበኞች በወሰዱት የቆረጣ ሽምቅ እርምጃ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በአይሻ ሰይድ እዝ አንገርጉትን ከተማ አርበኞች ሰኔ 13 ቀን 2018 ዓ.ም አመሻሹን በሁለት ወራል ተጭኖ በታንክ ሽፋን በመታገስ ሲንቀሳቀስ የነበረ የጠላት ኃይል እንዳይሸሽና እንዳያመልጥ በመቁረጥ ዙሪያ ገባውን በመቆለፍ ከነተሽከርካሪው ዳሽቆ እንዲቀር በማድረግ ጀብድ ፈጽመዋል። በላያቸው ላይ የሚያንዣብበውን የጠላት ጦር ጀትና ድሮን እንዲሁም የታንክና የመድፍ መርመርስን ከመጤፍ ያልቆጠሩት በአይሻ ሰይድ እዝ የአንገርጉትን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ የጠላት ኃይልን ቆርጠው ከመምታት ባለፈ ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ የሳንጃ ውጊያ የጨበጣ ውጊያ በማድረግ ጭምር በመግጠም አኩሪ ድል ፈጽመዋል። የጠላት ጦር ከወደ ቱሉጋና ከተማ እንዲሁም ከወደ ውጊያ አንገርጉትን ከተማ ተጨማሪ ባንቀሳቀሰው በአየር መቃወሚያና በመድፍ ሽፋን የታገዘ ኃይል ሙትና ቁስለኛውን ጭኖ የወደመውን ተሽከርካሪ በክሬን አስነስቶ ወደ ኋላ ለመፈግፈግ ተገደዋል። በተያያዘም የፋኖ ብርሃኑ ቻሌ እንዲህ ይላል። በአገር የታተመ አንድነት በጽናት የሚገኝ ነጻነት። የአንድ ሀገር ታሪክ የሚቀረጸው በተገፉ ህዝቦች ጽናትና በፍትህ ልማት በሚነዱ አብዮቶች ነው። አሁን ላይ በኢትዮጵያ ሰማይ ስር እየታየ ያለው የፋኖ አብዮት ተራ ወታደራዊ ግጭት ሳይሆን ታሪካዊ አስፈላጊነት የወለደው የህልውና ትግል ነው። ፋኖነት ከግለሰባዊ ጀግንነት አልፎ ወደ ማህበራዊ ንቃተ ህሊና የተሸጋገረ የዘመናት ጭቆናንና የክህደት ፖለቲካን ለመገርሰስ የተቃጣ የነጻነት ሰይፍ ነው። አንድነት ለአንድ አብዮት እንደ ማገር ሲሆን ጽናት ደግሞ እንደ ምሰሶ ነው። ፋኖ አሁን የደረሰበት የጥንካሬ ደረጃ የዚሁ አንድነትና የጽናት ውጤት ነው። በአንድ ዓላማ ስር በመሰባሰብ ማለት የብዙሃኑን ብርታት ወደ አንዲት የድል ነጥብ ማከማቸት ነው። የፋኖ አንድነት የጎሳ ወይም የጎጥ ስብስብ ሳይሆን የፍትህና የክብር ጥምረት በመሆኑ በጠላት ሴራ ሊበጣጠስ የማይችል ታሪካዊ ሰንሰለት ሆኗል። ጽናት ደግሞ በመከራ እሳት ውስጥ አልፎ ክቡር ሆኖ የመውጣት ጥበብ ነው። የፋኖ ጽናት ከመሳሪያ ብዛት ሳይሆን ከሞራል ልዕልና የሚመነጭ ነው። እነዚህ ሁለት ሴቶች አንድነትና ጽናት ሲዋሃዱ ታጋዩን ወደ ታሪካዊ ኃይል ይለውጡታል። ለዚህም ነው ዛሬ በፋኖ አይበገሬነት ስሜት የ4 ኪሎን ደጅ እያንኳኳ የሚገኘው። በዚህ ትግል የወደቁ ጓደኞቻችን ደግሞ ተራ ፈሳሽ ሳይሆን ሀገር የምንገነባበትን የቃል ኪዳን ቀለም ነው። አደራን መጠበቅ የእውነት ሰብና እና የሞራል የበላይነት መለኪያ ነው። በፋኖ አስተሳሰብ ውስጥ አደራ ማለት ከሞቱት ጋር የሚገባ ዘላለማዊ ውል ነው። የተሰዉ ጓዶቻችን የሰጡንን አደራዎች አሉን። ለጠላት አለመንበርከክና ትግሉን ዳር ማድረስ በፍትህና በእኩልነት ላይ የቆመች ሀገር መገንባት ነው።
ይህንን አደራ መጠበቅ የፋኖ ክብር መገለጫ ነው። አደራውን የከዳ ትውልድ የታሪክ ሽረት ይፈጽማል። አደራውን የጠበቀ ግን የነጻነት ታሪክ ባለቤት ይሆናል። ዛሬ ኢትዮጵያ ያለችበት ምስቅልቅል የወለደው በታሪክ አጋጣሚ ስልጣን ላይ የወጣውና ዱርያዊ ባህሪ የተላበሰው የአብይ አህመድ አመራር የብልጽግና ስርዓት ሀገርን እንደ የግል ንብረት፣ ህዝብን ደግሞ እንደ ሙከራ ላብራቶሪ የተጠቀመ አጥፊ ኃይል ነው። የብልጽግና ስርዓት በፋኖ ተሸንፏል የምንለው በወታደራዊ ስልት ብቻ ሳይሆን በሀሳብና በሞራል ደረጃ በመክሰሩ ነው። ፋኖ ይህንን የበሰበሰ ስርዓት የማጽዳት ታሪክ ኃላፊነት ተሸክሟል። የ4 ኪሎ ቤተ መንግስት ቁልፍ በእጃችን ይገባል ስንል ስልጣንን ለመቅመስ ለመቆናጠጥ ብቻ ሳይሆን ስልጣንን ወደ ህዝብ ለመመለስና ፍትህን ለማንገስ ነው። ድሉ ተቃርቧል። ምክንያቱም ፍትህና እውነትን የታጠቀ ኃይል በታሪክ ፊት ተሸንፎ አያውቅም። የተሰዎቻችን አብዮት የሚያበቃው በ4 ኪሎ አደባባይ ላይ የነጻነት አርማ ሲውለበለብና የአማራ ህዝብ ክብር ሲመለስ ነው። ይህ ታሪካዊ ጉዞ በጽናት ይቀጥላል፣ በአንድነት ይጠናቀቃል። ፋኖነት የታሪክ ዳኝነት ነው። በአንድነት የተሳሰረ በጽናት የቆመና በአደራ የታተመ ትግል መዳረሻው ድል ብቻ ነው ሲል ይቋጫል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።